አሁን ድረስ መኮረኒ በስጎ የምትበሉ ሰዎች አንድ ሰት ብቻ ገዝታችሁ ይሄ መሰለ መኮረኒ በፍሩ ሞክሩት። አሰላሙ አለይኩም፣ እንዴት ናችሁ? ለራት ለምሳ አማራጭ ይሆናችኋል። ከጎኑ ደግሞ እናንተ በምትፈልጉት ማባያ ሰላጣ ብታረጉለት ደግሞ በቃ ያበደ ነው የሚሆንላችሁ። ሞክሩት። በጣም ቀላል ነው፣ ፈጣንም ነው። አንድ ሰዓት ከምናምን የፈጀብኝ ለራት ደርሷል ብቻ። የሚያስፈልጋችሁ ለመኮረናችሁ ውሃ፣ ዘይት፣ ጨው ታረጋላችሁ። 1 ኪሎ መኮረኒ ሩብ ያህል ይቀረኝ። በጣም አትቀቅሉትም፣ ኖርማል እንደምንበላው ሳይሆን ትንሽ ከሱ ያዝ ያለ። ለበሻሜል ሶሱ ደግሞ የገበታ ቂቤ ዱቄት ታረጋላችሁ። እሱ አንድ ላይ ሲያያዝላችሁ አንድ ሙሉ ተጠቀምኩት። ከዛ ልኬት ምናምን ከፈለጋችሁ ከዚህ በፊት አሰራሩ ለቅቄያለሁ፣ እሱ ላይ ማግኘት ትችላላችሁ። መኮረናችሁ እንደዚህ ሆኖ ይደርስላችሁ፣ ታጠሉታላችሁ። ከዛ ያላችሁን ቅመም ጨው ጨምሩበታላችሁ። ከዛ ሞዘሬላ ቺዝም ጨምሩበታላችሁ። ካልፈለጋችሁ ያለው ጨምሩ ትችላላችሁ። በጣም እስኪወፍር ሰዓት ላይ አታቆይ። ትንሽ መያዝ ሲጀምር አውርዱት። እንደዛ ከወፈረባችሁ ደስ ስለማይል ትንሽ ወተት ጨምሩበታላችሁ። ትንሽ ወፍሮብኝ ከዛ መኮረናችሁ ላይ መጨመር። ሁሉንም እንዳትጨምሩ፣ ትንሽ በኋላ ላዩን ለመቀባት ትንሽ ብቻ አስቀሩ። እስከሚበቃው ድረስ ያህል ብላችሁ እናንተ አዳርሱት። ከዛ ፓትራችሁ ላይ ትንሽ ዘይት ተቀባላችሁ። ከዛ መኮረኒን ታረጋላችሁ። ለስጎ ስጋ ቢኖራችሁ ጥሩ ነው። ስጋ ስላልነበረኝ ኖርማል ስጎ ከሰራው በኋላ ትንሽ ሲቀረው ቺፕስ እንደዚህ ጠብሼ በትናንሹ ጨመርኩበት። በጣም ቺፕሱ ሳይጠበስ ድንቹ ማለት ነው። ከዛ ይጣፍጣል። ስጋ ምትኪ ባይሆንም በጣም ባይሆንም ብቻ ይጣፍጣል። ከዛ እንደዚህ ያልኩ ከደራረባችሁት በኋላ ስጎ እንዳታሳንሱት በደንብ አድርጉበት፣ ድርቅ እንዳይልባችሁ። ከዛ መጨረሻ ላይ በሻሜል ሶሱን፣ ከዛ አሁንም ቺዝ ካላችሁ ከሌላችሁ ማለት በተው ትችላላችሁ። ከዛ ጦሲን ትንሽ ላይ አድርጌበታለሁ። እናንተ ኦቭን ውስጥ እስከሚበቃችሁ ድረስ እስከሚቀላላችሁ መብሰሉን አለመብሰሉን እየወጋችሁ እያያችሁ አብስሉ።